አንተስ ማነህና እኔስ ማነኝና አንተስ ማነህና እኔስ ማነኝና ራሱን የማይችል ምን አንገት አለና አረበለው በዛ ኦሮሚያ ክልል ብዙ እናት አባቶችን እህቶችን ማጥቼ ነው ወደ አማራ ክልል የገባሁት። የአማራ ህዝብ እየተጨፈጨፈ እህት ወንድሞቼ ሰለሞቱ በዛ ነዶኝ ነው የገባሁት ማለት አካምት ገልተራሲ አሲሞ ናላሬ ማልፊናሬ ቤታ አቺ በቃ ፖለቲኮስ እንዱቴ በቃ ነባባያቺ አማራ እንዱ እዛ ይዘው ወደ ሆነ ጫካ ቦታ የአማራ እጅ ተቆርጦ አሳዩን ይሄ እንደዚህ ነው አማራ አላህ ሀዚ ሲሉ የለም ማለት ሬሳ ላይ ተነባብሮ በዛን ሽሽግሽ ከዛ ሬሳ ተጭሮ ይወጣው እንዴት ታዲያ ይሄን ያየው ትግል እንዴት አልገባም አንበሳለ ጫካ ድንጀር ወለገደል አንበሳለ ጫካ ድንጀር ወለገደል ወተት ይሸፍታል እንኳን ሰው ሲበደል እህት ዓለም አሁን አንቺ የምትዋጊው ለበቀል ነው አይደለም በቀል ለማረክ ከሞከርንም እኮ እዚህ እኮ ብዙ መከላከያ እኮ የሚማረክ አለ እሱ መግደል እኮ ያቀተንም ነበር አርገቴን ቤቱ አርገቴን ቤካዬ የሩ ኦሮዳ ናጅስኔ እናናሳ በቃ ጀባጡ ብያችሁ ገልታ ምናምን እንደ ከዛ ሞት ወጥቼ ከዚህ ትግል መሳተፍ በጣም ደስ ብሎኛል ግን እዚህም እኮ መሞት አለ መስዋዕት አለ ምን ያስደስታል ብለሽ ነው አይ ብሞት ይሻለኛል እዚህ አይ ደሞ ገለሌ አላለቀስም ይየብዬ የወንድሜ ደም አይቀርም ብዬ እናም አናጣሽ ከቅርብ ቤተሰቦች ትልቅ እህቴን አጎቴ ግዴታ ያስገድዱኝ ያስቀበሩ እንዴት ተደርጎ ተቀበሩ አንድ ጉርጓድ 6 ሰው 7 ሰው የተቀበሩ በጅምላ አዎ የኒሲ አጀሴ ኦሮሞ ሸኔ ፊ ቄሮ ተኩማዳ ሸኔ ኦሮሞ ሸኔ ፊ ኦሮሞ ቄሮን እንኮ ሸኔ ፊ ኦሮሞን ተኮምቲ አካ እና ይሄን እየሰሙ እንዴት ወጣት ሆነ እህቶች ለምን ዝም ይላሉ ብዙ በቃ ንብረታችንን ተተኝ የመጣው ወደዚህ ከዛ መረረኝና እህቴንም ሳላጣው ምን አርጋችኋቸው ነው በዚህ ልክ 10 አመት ልጅ ሳይቀር በቆንጭራ በጭካኔ ከሰባዊነት በወጣ መልኩ ምን ብትበድሏቸው ነው የአማራ ህዝብ ይጥፋ ነው እንግዲህ በየትም ሄደን ይጥፋ ነው አማራ በየትም ቦታ ብነድ አማራ ነው እየሞተ ያለው እኔን ብቻ ነው የሚያንገበግበኝ ደሞ እንደግርሳት የሚያንገበግበኝ የአማራ መደፈር የጀግኖቻችን ሞት ረግና ተው የሚል ትልቅ ሰው ሽማግሌ አልነበረም ወይ አልነበረም ማለት ያሳምኗቸዋል እነሱ ፈርተው ነው የሚኖር ለኛ የሆኑ ሰዎች ማለት ለኛ የሚቆሙ እነሱ ራሱ እየገደሏቸው ነበር ደቡብ ወሎ ወገል ጤና ላይ ለህዝቡ ንግግር ሲያደርጉ የአማራ ህዝብ ስለተበደለ አይደለም ፋኖ የሚታገለው የአማራ ህዝብ አንዳች ጉዳት አልደረሰበትም ማለት ያን ያህል ህዝብ አልቆ አማራ እህቶች ወንድሞቼን አጥቼ እንዴት እሱ ጋር እንትንላለሁ ድርድር እንትናለሁ እንግዲህ አይኖርም ነገር ማለሳለስ እንግዲህ አይኖርም ነገር ማለሳለስ እነሱም ያርፉ እኛም አልመለስ እሺ ኮማንዶ ዘነው ባላለሁ አሁን ያለሁት ያው ብልባላ ነኝ ትውልዴ ግን ኦሮሚያ ክልል ነው የትኛው ዞን የትኛው ወረዳ የትኛው ቀበሌ ቀበሌው ጋዋቃንቃ ይባላል ወረዳው ደግሞ ባቦ ገንበል ይባላል ዞኑ ደግሞ ግምቢ ዞን ይባላል እሺ እዛ የመጣሁበት ምክንያት ወደ አማራ ክልል ማለት ከዛ ኦሮሚያ ክልል ብዙ እናት አባቶችም እህቶችን ማጥቼ ነው ወደ አማራ ክልል የገባሁበት ምክንያት እዛ እህቴም ስትሞት እዛ የነበርኩት የመጣሁበት ምክንያት እዛ ወነግሸኔ ስላፈናቀለን እዛ ደግሞ ብዙ በቃ ንብረታችንን ተተኝ የመጣው ወደዚህ ከዛ መረረኝና እህቴንም ሳላጣው
በጣም እጅግ የሚያስጠላ ነው። መጥቼ ፋኖ ተቀላቀልኩ። አሁን ከያለሁበት ፋኖ 2 አመት ሆኖኛል። 2 አመት ከሆነኛ ያው እስካሁን እየኖርኩ ነው። በቀጥላለሁ ብዬ ነው የማስበው። ምክንያቱም ከዛ ስንት እህቴን ወንድሜን ያጣሁበት ነው። እንዴት ታዲያ ይሄን እያየሁ ትግል እንዴት አልገባም? የሚያስገባ ነው። በጣም የሚያናድድ ነው። እና ደግሞ እህቶችም ወንድሞችም ይሄን አይታችሁ እንዴት ዝም ትላላችሁ? ብንታገል ይበልጣል። ደግሞ አማራ ህዝብ እያለቀ መንግስቱ ፋሽስት አብይ አህመድ የሚያረጋው በቃ ችግኝ ተከላ ነው የሚለው አማራ እያለቀ ማለት ነው። ቤተሰቦች እንደው ወደ መለስ ስላደርግሽና መቼ ነበር ወደዛ ሄዱት? በ77 ነው። በ77 ነው ሄዱት? አዎ እዛ ነው የተወለድኩት። አንቺ እዛ ነው የተወለድሽው? እዛ እንዴት ነበር የምትኖሩት? እንደው ያን ጭፍጨፋው ሲፈጸምስ በምን ሁኔታ ነበር እንደው አስታውሽኝ? ማለት በዛ ጭፍጨፋው ላይ የነበረው ስብሰባ ተሰብሰቡ ብሎ መሳሪያ ተያዙ። አማራና ኦሮሞ አንድ ነው ብለው ከዛ መጀመሪያ ትግሬና አገውና አስወጡ። ከዛ ያን እንዳስወጡ አማራ ለምንድን አማራ ይውጣልን አሉ በመጨረሻ ላይ ማለት ነው። ከዛ አማራ ይውጣልን ካሉ ጀምሮ ትምህርት እየተማርን ትምህርት ቤት ላይ ኑ ብለው ኦሮሞ መስላቸው አማራ ለምናምን ሲሉ አማራ የለም ሲል ከዛ ይዘው ወደ የሆነ ጫካ ቦታ የአማራ እጅ ተቆርጦ አሳዩን። ይሄው እንደዚህ ነው አማራ አላህ ሀዚህ ሲሉ የለም ማለት ከዛ አማራ የለም ሲል በቃ አማራን ካሉ ንገሩን እንደዚህ ነው የምቆርጣቸው ምናምን አልሆነክሽኔ ማለት ከዛ እንደዛ ሲል በዛው ወጣ። በግብርና ነው የምትተዳደሩት? በግብርና። ምን ያህል ሀብት ንብረት ነበራችሁ ያኔ? ሀብት 30 ፍየል ምናምን አለ። በሬ ደግሞ 6 ጥንድ በሬ ምናምን አለ። ቤታችሁ ሙሉ ነበረ? ቤታችን ሙሉ ነው። ቡና ደግሞ 3 እግር ምናምን አለ። ያን ጭፍጨፋው የተፈጸመው መቼ ነበር? ቤታችን ሲቃጠል 2006 ነበር። ጭፍጨፋው ደግሞ 2011 ምናምን መሰለኝ። ቤታችሁ ተቃጥሎ ግን እዛው እየኖራችሁ ነበር? ቤታችን ተቃጥሎ ከዛ እነሱ እንትን ሲሉ ነበር። መልሶ ወረዳው አስገባን እናስተካክላለን እንሰራለን ብሎ ገባን መልሶ ማለት ነው። ከዛ ቤታችን ከተቃጠለ በኋላ ደግሞ ጭፍጨፋው ተካሄደ። አንቺ ታስታውሽ ነበር? እስኪ እንደው ሁለቱን ምን አይነት ሁኔታ ነበር? ቀደም ቀንጨብ አድርገሽልኛል። እስኪ አሁን በዝርዝር ንገሪኝ። አስታውሳለሁ። እንዴት ነበር ጭፍጨፋው? በጣም ያስጠላል። ማለት እኔ ራሱ ስብሰባ ላይ እንደነበርኩት የሚኒሻ ማለት የአማራ የሚኒሻ ሚስት ምናምን ሲል እኔ ብላ የሆነ ሴት እየስታወጣ አማራ ናትና እኔ ልናገር በእነሱ እኔ ማለቅ የለብኝም ምናምን ብላ ስትናገር ከዛ እሷን ግንባሯን ስላት ሬሳ ተጭኖ ነው የወጣው እዛ ላይ። አዎ ከዛ ላይ ሬሳ ተጭኖ ነው የወጣው። እኔን ብቻ ነው የሚያንገበግበኝ ደግሞ ነገር ሳት የሚያንገበግበኝ የአማራ መደፈር የጀግኖቻችን ሞት እንዴት ነበር የመቷቸው? አስታውሳለሁ። እኔም በለቱ ዘገባውን ሰርቸው ነበር። ስብሰባ ላይ በቦምብ ብለን ነበርኛ የሰራ ነው። እንዴት ነበር? እዛ ከተሰበሰቡ በኋላ ነው አውቶማቲክ ጥይት ከፍተው የገደሏቸው። አንዳንዶቹ የነገሩ እንደዛ ነው። አንዳንዶቹ ቦምብም ተኩሰውብናል ብለዋል። አንቺ እዛው ነበርሽ በለቱ? ምን ነበር? እንዴት ነበር የገደሏቸው? ከዛው ነበርኩ ስብሰባ ላይ። በቃ መጀመሪያ አውቶማቲክ ጀመሩ። ከዛ የሚያመልጠውን በጀገራ የሚባል ኦሮሚያ ክልል ማለት በዛ በጀገራም በጩቤም በሳንጃም ምናምን ወግተው የተረፈውንም በጥይት ነው የጨረሱ። ቄሮ የሚባል አለ። ቄሮዎች ናቸው አብዛኛው እንደዛ እንትን ያለ። ምን ያህል ሰው ሞቷል ያኔ? 300 ምናምን ሰው ነው። 300 በትክክል ቁጥሩን አታውቂውም? በትክክል ቁጥሩን አላውቀውም፣ ግን 300 መሆኑን ታስታውሻለሽ? አዎ አስታውሻለሁ። እንደው እዛ ውስጥ ምን ነበሩ? ማለቴ ህፃናት ነበሩ፣ ትላልቆች ሰው ነበሩ፣ ቄስ ነበረ። በቃ ምናልባት ታጥቃችሁ ነበር እናንተ? ትጥቅ ይዘን ቢሆን ማን ዋጋቸው ነበር? እነሱ እኛን የመግጠም አቅም ራሱ የላቸውም። ግን አንድ ነን ብለው በስብሰባ ላይ ነው ህዝቡን ያጠቁት። አንቺ በዛ ጭፍጨፋ ምን እነማን እናጣሽ? ከቅርብ ቤተሰቦች? ትልቅ እህቴን፣ አጎቴ። ማን ይባላሉ ስማቸው? እህቴ እንትና አገርዬ መንግስት ትባላለች። አገርዬ መንግስት? አዎ። ትልቅ እህትሽ ናት? አዎ ትልቅ እህቴ ናት። በእናትም በአባትም? በእናትም በአባትም ማለት ነው። አጎትሽስ? አጎቴ ደግሞ በሪሁን ይባላል። በሪሁን ጣፋጭ ይባላል። አስከሬናቸው ተቀብሮ ነበር። ስትወጪ ወዴት ሄድሽ አንቺ ከጭፍጨፋው በኋላ? በቃ ወደ ሆነ ቦታ ጫካ ላይ ስገባ
በቃ ሁሉም በቃ ግራ ገባውና እየተጣራን ነው ብትንትን ያልነው ማለት እየተጠራራን በማሽላ ውስጥ የሸሽተን ማለት ከዛ ተገናኘን በዛ ነው እንትን ያለው አረ ፋኖ የአንበሳ ልጅ ታሞ የጅብ ልጅ ገነነ አረ ፋኖ የና የአንበሳ ልጅ ታሞ የጅብ ልጅ ገነነ አላስቀምጥ አለ አላስኖርም አለ አላስፈላም አለ ጸጉሩ የበነነ አስከሬን እንድትቀበራችሁት እንኳን 300 200 ሰው ይከብዳልና እንዴት ተቀበሩ እንትን ነው ማለት ከመንግስት የደረሰልን ኃይል ስለነበር እሱና ህዝቡን ግዴታ ያስገድዱን ያስቀበሩ እንዴት ተደርጎ ተቀበሩ አንዲ ጉርጓድ 6 ሰው 7 ሰው የተቀበሩ በጅምላ ግማሹን ደግሞ ሳር ቤት ነበር ከሳር ቤት አግብቶ አቃጣሉት በሳት ማለት አስከሬን እነዛው ታጣቂዎቹ የሆነ ኃይሎች እንዴት አንድ ቤት ውስጥ አገኙአቸው ሬሳውን ማለት ሸሽቶ ቤት ላይ ሲገቡ ገለው እዛው አቃጣሉት ተደብቆ የተሰበሰቡ ተደብቆ ነበር ማለት የኔ እህት ትልቅ እህት ያግብታ ስለነበር እሱ ባሏ ራሱ በጣም ያለቀሰ ምናምን ሁሉ እንትን ብለው ልጅ ወልዳ ነበር ልጅ ወልዳ ልጅ እንዳዘለች ነው የገደሏት እሱን በጀገራ ራሱ ላይ መተውት ከዛሬ እሱ ድኗል ላሊበላ አለ እናቴን አንጡ ምናምን እያለ ራሱ አሁን ይዟል ህፃን የስንት አመት ልጅ ነበር የ10 አመት ልጅ የ10 አመት ልጅ አሁን እዛ ግን ህፃን ነበር ገለነዋል ብለው ነው መተውት ሄዱት ተው በለው አይ ደሞ ገለሌ አላለቀሱም እየብዬ የወንድሜ ደም አይቀርም ብዬ ምን አርጋችኋቸው ነው በዚህ ልክ የ10 አመት ልጅ ሳይቀር በቆንጭራ በጭካኔ ከሰባዊነት በወጣ መልኩ ምን ብትበድሏቸው ነው ምንድን ያደረጋችሁት እንግዲህ እናናቅም ማለት እነሱ ያማራ ህዝብ ይጥፋ ነው እንግዲህ በየትም ሄደን ይጥፋ ነው አማራይ በየትም ቦታ ብነድ ያማራ ነው እየሞተ ያለው እስካሁን ግን ምንም መፍትሄ አላገኘንም እና ይሄን እየሰሙ እንዴት ወጣት ሆነ እህቶች ሆነ ለምን ዝም ይላሉ አንዱ ነው ለምን ይሄን መንግስት ለመገርሰስ ለምን እንትን አንል እናምለው እንደው ታው ሚል ሽማግሌ ያልነበረም ወይ እነዛን ታጣቂዎቹን ታው ሚል ከኦሮሞም ይሁን ታው አብረው እንሯል ተዋልደናል ተዛምደናል የሚል ታው ሚል ትልቅ ሰው ሽማግሌ ያልነበረም ወይ አልነበረም ማለት ያሳምኗቸዋል እነሱን ፈርተው ነው የሚወርቱ አንድ ለኛ የሆኑ ሰዎች ማለት ለኛ የሚቆሙ እነሱን ራሱ እየገደሏቸው ነበር ታው አማራ ጋር አጣጣሉን የሚሉት አጣጣሉን ይያሉ ህዝቡ ማለት አባቶች ነበሩና አሁን ራሱ ሸሽተው እነሱ እኛ ስንወጣ እኛን እንዲያፈናቀሉ አዲስ አበባ ናቸው ያሉት እነሱ ራሱ እንደናንተ ተፈናቅሏል ኦሮሞ ማለት ነው ለኛ የሆኑ አሉ አንዳንድ አባቶች እነሱ አፈናቅሏቸው አዲስ አበባ ነው ስለዚህ ጭፍጨፋውን የፈጸመው አንዳንድ ሰዎች ኦሮሞ ነው ያማራ ህዝብ ጥላት ይላሉ አረ ኦሮሞ ምንም አላፈናቀለን ማለት ቄሮ የሚባሉ ያበጀ አለ ኦነግ ሸኔ ማለት ኦነግ ሸኔና ቄሮ የሚባሉ አለ እነሱ ናቸው እንጂ ህዝቡ ምንም ጥቃት አላደረሰብንም ታጣቂዎች ናቸው ኦነግ ሸኔ ምንድነው ቀድሞ መድረስ አልቻሉም ነበር የመንግስት ኃይሎች ለምን ቀድሞ አልደረሱላችሁ ምናልባት በወቅቱ ጧትም ተኩስ ነበር አስተውሳለሁ ያ ጭፍጨፋ የተፈጸመው ረፋድ አካባቢ ነውና ማለዳም እንደማታም ተኩስ ነገር ነበር ያ ሁላ ሲፈጸም የደረሰላችሁ አካል አልነበረም እንዴት ከሞታችሁ በኋላ ያ ሁላ ልቂት ከደረሰባችሁ በኋላ የመንግስት ኃይሎች ደረሱ ይሄ እንቁና ይልኝ ማለት ፈርቶ ሊሆን ይችላል እና የኛ ካለቅነ በኋላ የደረሱ እንደውም አድሮ በሶስተኛው ቀን የደረሱ ሶስተኛው ቀን ማለት የመንግስት ኃይል እስከዛ የት ነበራችሁ እናንተ እስከዛ በበረሃው ነው ምግብም የለም ብለን ፍራቻ ዝም ብለን በጫካ ውስጥ አለ አይደለ በዛ ተኝተን የነበረው እናትና አባትሽስ እናትና አባቶች አሉ አሁን ማለት እዚህ ነው አንዱ ያኔ ሲፈጸም ጭፍጨፋው ያኔ ሲፈጸም እነሱ ስብሰባ ያገቡ ነበር በየቶሎ ርጦ ወጡ ቶሎ ርጦ ወጡ እህትሽና አጎትሽ ብቻ ነበሩ እህቴ አጎቴ ነበር ገደል ነበር ማለት ሬሳው ተጭኖ ነው የደረኩት ሬሳ ላይ ተነባብረው በዛን ይሽሽግሽ ታልና የመከታቸው አካል ኑሮ ነው ወይስ እንደው ጠግበው የሚፈልጉትን ያክል ገለው ሲጠግቡ ነው ሄዱት
የሚፈልጉትን ያህል ጠግቦ ማለት ገለው ትተው ይሄዱት እና ደሞኛ በቃ ፈጣሪ ጋር ማለት የሆነ የዛን ሰዓት እህል ነበር እዛው ውስጥ ገብተን በማሳ ውስጥ ትማሪ ነበር ያኔ ትማር ነበር ስንተኛ ክፍል ነበር 11ኛ ክፍል ነበር ከተረፋችሁ በኋላ ተፈናቅላችሁ ነው ወደዚህ የመጣችሁት የታረፋችሁ ቀጥታ ግራኛም ባለው መተን ያረፈ እዚህ ላሊበላ ውስጥ ቤተሰቦች የሄዱትም ከዚህ በፊት ከዚህ ነው ከዚህ ተወጣችሁ ላሊበላ እዚህ ሲመለሱ ሀብት ንብረታቸውን ድሮ ትተውት ሄዱትን አገኙት ወይስ እንደው ዝም ብለው ሜዳ ላይ ነው የወደቁት አረ ዝም ብለው ሜዳ ላይ ናቸው ያንንም አላገኙትም ያነሳሳሽ ያን ነበረ ፋኖ እንድትቀላቀል ያደረገሽ ወደ ፋኖ እንዲቀላቀል ያደረገኝ በቃ በጣም እዛ ብዙ ስቃይ ሰላየን ያማራ ህዝብ እየተጨፈጨፈ እህት ወንድሞቼ ሰላሞቱ በዛ ነዶኝ ነው የገባው ፋኖ ማለት አንበሳለ ጫካ ጅንጀሮ ለገደል ወተት ይሸፍታል እንኳን ሰው ሲበደል እታለም አንዳንድ ሰዎች ያማራ ህዝብ አሁን ፋኖ የሚታገለው እኮ ስልጣን ፈልጎ ነው ይላሉ አሁን በቅርቡ ያማራ ክልል ርዕሰ መስተዳድር ምክትል ርዕሰ መስተዳድሩ ዶክተር አብዱ ሁሴን የሚባሉት ሰውዬ እዚህ ደቡብ ወሎ ወገል ጤና ላይ ለህዝቡ ንግግር ሲያደርጉ ያማራ ህዝብ ስለተበደለ አይደለም ፋኖ የሚታገለው ያማራ ህዝብ አንዳች ጉዳት አልደረሰበትም ያማራ ህዝብ በወለጋ አልተጨፈጨፈም አዲስ አበባ እንዳገባ ተብሎ አልተከለከለም ፋኖ የሚታገለው ለአማራ ህዝብ አይደለም ለራሱ ስልጣን ፈልጎ ነው ህዝብ ስለተጎዳ አይደለም ይላሉ እህታችን ይሄን ሲሰሚ ምን ይሰማሻል እንግዲህ አንቺ ከሞት መካከል ከሬሳ ፈንቅለሽ የወጣሽ ልጅ ነሽ ምንድነው የምትዩ እነዚህ አይነት ሲሰሚ በጣም ይለደኛል ማለት ፋኖ ስልጣን ብሎ አይደለም ይወጣ አንድ በቃ አንድ ኢትዮጵያ ብሎ ነው የወጣው አንደኛ ደግሞ በቃ ለሞቱት እህቶቻችን ብሎ ነው የወጣው አሉ ማለት አትግደሉም ብሎ ወጣ ነው አትግደሉም ብሎ ወጣ ነው እኔ አሁን ማለት የወጣሁበት ከኦሮሚያ ክልል ነው የነበርኩት እና ደግሞ የወጣሁበት ህዝብ አማራ ህዝብ ስለተጨፈጨፈ እንዴት ሊጨፈጨፍ ይችላል አይ በቃ እኔ ሀገባው በቃ አይዟችሁ ደርሰንላችኋል ይያል እንትን ለማለት ለማጀግን ወይም በቃ የእህቶቻችን ወንድሞቻችን እንትን እንዲጠናከሩ ለዚህ ነው መንግስት ራሱ እንነጋገር እስኪ ለሰላም እጃችሁን ዘርጉ ይላል ምንድነው የምትይው አንቺ ምናልባት እንግዲህ አንቺ ከዛ በፊት አትግደሉም ብላችሁ ለምናችኋል ከለመለመን አልፎ ተማጽናው ሰልፎታችኋል ከዛ በኋላ እንግዲህ ይሄን ሁሉ አልሰማም ብሎ መንግስት በትቢት እንግዲህ የመንግስት ኃይሎች ቀድመው እንዳትጨፈጨፉ ማድረግ ይችሉ ነበር ግን ከተጨፈጨፋችሁ በኋላ የምክክር የመናበብ በሚመስል መልኩ ነው እንግዲህ ከመንግስት መዋቅር ጀምሮ ይሄን ያክል እልቂት የተፈጸመባችሁና መንግስት ግን አሁን ምንም እንዳልተፈጠረ እናውራን እንነጋገር ሲል እንሰማለን አንቺ ምን ይሰማሻል ምን ትያለሽ እህታችን አረ እኔ እንደራሴ አንድ ማለት እርቅ ምንም አይሰራም ነው የምለው ማለት ያን ያህል ህዝብ አልቆ አማራ እህቶች ወንድሞቼን አጥቼ እንዴት እሱ ጋር እንትን እላለሁ ድርድር እንትን አላለሁ እናም ደግሞ ፋኖም እሱ ጋር እንደዚህ ድርድር አይፈልግም ለአንድ ሆኖ ማለት አንድ ሆኖ እሱ ነው እንትን ለማለት ነው አማራ ነፃ ኢትዮጵያ ነፃ ለማውጣት ነው የወጣው እንግዲህ አይኖርም ነገር ማለሳለስ እንግዲህ አይኖርም ነገር ማለሳለስ እነሱም ያርፉ እኛም አልመለስ እዛው አካባቢ የመመለስ ፍላጎት አለሽ ኦሮሚያ ክልል የት ነው መኖር የምትፈልጊው አሁን ሀገር ሰላም ከሆነ ያው መመለስ ፈልጋለሁ ግን ቢሆንም ሰላም ከሆነ ማዘው ማለት ለቤት እዛውኝ መቀመጥ ነው ተወልደሽ ያደግሽበት ርስታችሁ ላይ መጤ ወራሪ ነው ሰፋሪ ናቸው ሲሉ ነው የምንሰማቸው እነዚያውን ኦነጎች እናንተ ላይ ጥቃት የፈጸሙት አሁን መጤ ናቸው ሰፋሪ ናቸው መሬታቸውን ወረው ነው ይላሉ እውነት ለወራራ ነው የሄዳችሁት እንደው ከዛ ባለፈ ለሀገሪቱ ኢኮኖሚ ትልቅ በርሻ ውለታ አልዋላችሁም ወይ ማህበረሰቡን ከማንቃት ከማልማት እንደው እስኪ ንገሪኝ አረ እኛ ነን እንጂ ያነቃናቸው እነሱ እኛ አይደል ማለት ዝንጀሮ ጅብ ምናምን ነበር በቤታቸው ገንዘብ ራሱ ሲበላባቸው ነው እኛ ሀር ነገር በጣም ለውጥ አምጥተዋል
ምክንያቱም እኛ ስናርስ የሆነ ጫካ ቦታ ስንመነጥር ምናምን ሲያዩ በዛ ነው እነሱም የጀገኑት ማለት ነው። እና እንደዛ ስለዚህ ለወረራ አይደለም ለወረራ የሚለው ራስ ወራሪ ይሄን ላደረገ ማህበረሰብ ከጥቃት ተከላክሎ ላለማ ኢኮኖሚ ላሳደገ ማህበረሰብ ይሄ ይገባው ነበር ያጭፍጨፋ ይገባው ነበር አይገባው ማለት ስላስተማራቸው እንዴት እንደዚህ በጣም ጭፍጨፋ ሊገባው ይችላል አይችልም እንበለው ይበጃል የዋሊደር ማለት ጠላት ያደረጃል ጠላት ቢያባብሉት አይሆንም ወዳጅ ኧረ በለው በክላሹ ነዳጅ ማቃጠል ነው እንጂ ኧረ በለው እህት ዓለም አሁን አንቺ የምትዋጊው ለበቀል ነው አይደለም ለአንድ ኢትዮጵያዊ ነው ታገለ ለህዝብ ለተጎዳው ህዝብ ማለት በቀል ለማረክ ከሞከርን እኮ እዚህ እኮ ብዙ መከላከያ እኮ የሚማረክ አለ እሱን መግደል እኮ ያቅተንም ነበር እና ለዚህ አልወጣንም እኛ አትግደሉን ብላችሁ እኩልነውን መብታችን ይከበር ነው ብዙ ጊዜ አሁን ይሄን ላነሳልሽ የቻልኩትኝ አሁን በኦሮሚያ ክልል ቅስቀሳ ሲካሄድ እንሰማለን መንግስት ወጣት ውትድርና እንዲቀላቀል ሲቀሰቅስ አማራ እየመጣበ ነው ፋኖ እየመጣበ ነው ሊያጠፋ ነው ሊጨፈጭፍ ነው ተነስ ነፍጠኛ መጣበ ሲሉ እንሰማለን ለዛን ያነሳውልሽ ምን ታገለውኛ በቃ ለተጎዳው ህዝባችንና ኢትዮጵያን አንድ ነፃ ለማውጣት ነው እህታችን ዛሬም ድረስ ተፈናቅለው መተው በነገራችን ላይ ከወለጋ ለምሳሌ ከምዕራብ ወለጋ አሁን እናንተ የመጣችሁበት አካባቢ ግንቢን ጨምሮ ምዕራብ ወለጋ ነው ግንቢ ከቄለም ወለጋ ከሆሮ ጉድሮ ወለጋ ከምስራቅ ወለጋ እንዲሁም ደግሞ ከብሩኖ በደሌ ከዚያ ሸዋ አምቦ ምዕራብ ሸዋና ሰሜን ሸዋ አምቦ እንዲሁም ከተለያዩ የኦሮሚያ አካባቢዎች ከባሌ ጭምር ተፈናቅለው ዛሬም ድረስ ደብረ ብርሃን በመቶ ሺዎች የሚቆጠሩ በርካታ የአማራ ተወላጆች አሉ ሀይቅ ጃራና እንዲሁም ደግሞ እዚህ ሀራ አካባቢ ጃሪም ላሊበላም መቄትም ጎንደርም በተለያዩ ቦታዎች ላይ ተንቀሳቅሼ ለማየት ሞክሬያለሁና ዛሬም ወጣቶች ሆኖ በመጠለያ ጣቢያ ያሉ አሉ የሚበሉት ሲያጡ ደግሞ ራሳቸውን ያጠፉ በርካቶች አሉ በረሃብ ያለቁ ያሉ አሉ ምን ታያቸዋለሽ እነሱን ምን ይሰማሻል ስታያቸውስ በጣም ይከፋኛል ምክንያቱም እዛ የሚበሉት ምንም ስለማያገኙ የሚበሉት መንግስቱ ምንም ያገዛቸው ስላላደል መጠለያ ውስጥ ነው በቃ በሲርባቸው እየሞቱም ያሉትም አሉ ህዝቡ ያማራ ህዝብ የሚያግዛቸው ማለት እነሱ ቢያንስ እንትን በቃ እንዲረዱም ወይ እንትን እንዲሉ ፈልጋለሁ አንደኛ በቃ እነሱ እንትን ሲሉ በጣም ይነደኛል ስሜታ ይሆናል አይ ወጣቶች መጠለያ ያሉት ያው እንደኔ ማለት ቢገቡ ደስተኛ ነኝ ማለት ሀዛ ወይ ምራብ ወይም ከሚናደዱ ወይም እንትን ከሚሉ እንደኔ ወጣው ለአንድ ኢትዮጵያ ብለው ወይም ለተጎዳው አማራ ብለው ወጣው ቢታገሉ ደስተኛ ነኝ አውቃለሁ መራር ነው መራብ መጠማት አውቃለሁ መራር ነው መራብ መጠማት ቆስሎ አይጸናም እንጂ እንደመተካት እህታችን አንቺ በዚህ ልክ ከዛ ሁሉ ሞት መከራ መተሽ ነግረሽኛል አስከሬን ፈንቅለሽ ወተሽ ነው እዚህ ትግል ላይ ለዚህ ትግል የበቃሽውና ግን አሁን እንደዚህ ብሎም እዚህ አማራ ክልል ላይ ተቀምጦ ዝም ብሎ ፑል ቤት የሚውል ወጣት አለ እህታችን የቢራንገት ጨብጦ በየመጠጥ ቤት ሲዞር የሚውል ወጣት አለ ከዚህ አልፎ ደግሞ ከጥላት ጎን ከመከላከያ ጎን ተሰልፎ መንገድ የሚመራ የገዛ እናት አባቱ ላይ ሞርተር ከባድ መሳሪያ የሚተኩስ መከላከያ አድማ ብታነ ምን ይሻለና እነሱን ስታይ ምን ይሰማሻል እነሱ ሲሰማ በጣም የሚነደኝ ማለት እነዚህ አሁን እዛ ሆኖ እየመሩ የአማራ ህዝብ የሚያስጨፈጭፉት ገንዘብ ወይም የሆነ በቃ ከመንግስቱ እንትን ያላቸው ናቸው ሽርክ ምናምን ማለት ያላቸው ናቸው እነሱ አሁን ቢወጡ ወይም በቃ ወጥተው እኛ ጋር ቢሆኑ ይሻላል ብዬ ነው ማስበው እንደኔ እህታችን ግን እንደው አድገውና እናንተ ያላችሁ የውላ ጀግና ያለ መንግስት አሸንፈው ያማራን ህዝብ ያንበረክካል ዘበት ነው ግን እንደው ያም ቢያደርግ እነዚህ ምንሻ ያድማ ብተና ኃይሎች ከሞት ይተርፋሉ ይመራቸዋል ብለሽ ታስቢያለሽ አይመራቸው ለማይመርበት ምክንያት ምንድነው አሁን በቃ አሁን ራሱ ውጊያ ላይ እነሱ ነው ፊት የሚያደርገው የሱን ኃይል ወደ ኋላ ያያረገ ማለት ምንሻና በቃ ወንድም ለማፋጀት ማለት በኋላ ግን መጨረሻ ላይ እነሱ መስሏቸው ለሱ ገጠሙን እንተናሉ እንጂ ወደሱ ሆኖ እንጂ
አሁን እነሱ እኛ እንቸነፍም እንጂ ብንቸነፍ እነሱንም ይገላቸዋል ስለዚህ አይቀርላቸውም አሽቃብጠውም ስለዚህ ምን ያርጉ ምን ትያቸዋለሽ ይውጡ አሁንም ማለት እንቀበላቸዋለን ይንጡ ከፈለጉ ይምጡ ወደ ትግሉ አዎ ይንጡና ወደዚህ ለታለም አንድ ጥያቄ ልጠይቅሽ በዚህ ትግል መሳተፍ መታደል ነው ብለሽ ታስቢያለሽ መታደል ነው በጣም እኔ ደስ ብሎኛል በዚህ ትግል መሳተፍ ከዛ ሞት ወጥቼ ከዚህ ትግል መሳተፍ በጣም ደስ ብሎኛል ደስተኛ ነሽ ደስተኛ ነኝ ግን እዚህም እኮ መሞት አለ መስዋዕት አለ ምን ያስደስታል ብለሽ ነው አይ ብሞት ይሻለኛል እዚህ እንዴት ሀዚህ ብሞት ያው ላንዲ ኢትዮጵያና ለህዝብ ይሄን ወጣው እና ያና መሞት ደግሞ ይለያል ያና በዘር ነው በቃ አማራ ይውጡልን ብለው ሰለውን እዛ የሚገሉት እኔ ደግሞ በቃ ለአማራ ብቻ ሳይሆን በቃ ለሙሉ ኢትዮጵያ ነው የሚታገለው አረ በለው በለው አረ በለው በለው አረ በለው በለው አረ በለው በለው ኤርጋ ደበርስ ቤት አመት አፋኖሮ ወይ ቤት ዱበዱካ ጉደዴ በቃ ቱሬ ወልገየ ያዳኒ ንዋጀሰኝ እሳተርተ አኒሞ ቦንዶ ዲላ ጀረማ ገንዳኪዮ ገንዳ ባቦ ገንቤ ባቦ ገንቤ በቃ ቱሬ በቃ አማራ ማዱዋ መለ ንገሩ ዋንታኮ እንጀኒ ዋንታኮ እንጎኔ ሳኒዩ ኑንጌኝ ኑቱ እንትኒ ኬሳ ጫካ ኬሳ ገለ ኬሳ ቡሌ ጉያ ሰሪ ፈኒ በቃ አስከረኒ ካሰኒ ትሪን ወለን ነትም አከም አስዱፍቴ አኒ ማስሞ በቃ ፖለቲኮስ በቃ ነማ ባየዱዬ ሳይላሌ በቃ ባየነ ናሬ በቃ ደቄ ማፋኖ እንገላይ ደን አማ ፋኖ ገሌ በቃ ኤኒፍ ሲያጀሴ ኦሮሞ ሸኔ ፊ ቄሮ ተኩማዳ ሸኔ ኦሮሞ ሸኔ ፊ ኦሮሞ ቄሮን እንኮ ሸኔ ፊ ኦሮሞን ተኮምቲ አካሚ ኦሮሞኒ ተኮ ጅን ኑፊያዱ እችላል እሳኒ ገሩ በቃ አማራ ፊ ኦሮሞ ተኮ ዳይደን ወልገይቲ እንትን ያደኒ በቃ አማራ ናጀስ ነው ያደን አማራ ባቢያ ኬኛ አማራን በርባች ሱየዳኒ በእኙ ጀዳ ከሲ ሸኔ የደ በቃ ባኑ የደም ባን ኑ ይፈዳኒ ነማዱኒ ጅሩ ነማባዬ ኦሮሞ ኢሳኒ ያጀሱ በርባዳቱ ማልጀዳኒኒ ሳኒሙ በቃ ኢሳኒ የሙ በርባዳኒ ኢሳኒ በቃ ተኒ ወጅ ባንሱ ለአማራ ህዝብ ስለወገኑ ብቻ ማለት ነው እንደናንተ ተፈናቅሏል አብረው ተፈናቅሏል ልትበቀ ነው እንደዚህ መጣሽው ሚቲ ኑ እንትን የችፍ ሚቲ ሳኒ አጀሱ ምባኔ ነው በቃሊ ሚቲ ኑ እንትን የችፍ ማለት ኑ በቃሊ ፊምባኔ የቹኒ በቃ ሳኒ ፊራከኛ ካንከኛ ኦሮሞ ካንከኛ ፊምባኔ ሳኒ ወጅን ተቆዳለ ገሩሻኔ ዱፌ አካሲ እንትን የደ ዘሬ ከፋፈለ ማለት ዋና ካስንተ ናጅስ አካሚት ገልተራሲ አሲሞ ናናሬ ማልፊናሬ ቤታ በቃ ፖለቲኮ ስንዱቴ በቃ ነማ ባያቺ አማራ እንዱ ፖለቲኮ ስንዱቴ ነማ አማራ ባየዱዬ አሲንተው በቃ ደቄ ፋኖ ናንገራ ይደን ፋኖ ጀቹ ማል ጀቹዳ ወጂንሳ ማሊዳ ፋኖ የችንሞ ነፍጠኛ ማለት ነፍጠኛ አማራ ህዝብ የኦሮሞ ህዝብ ጥላት ነው እንዴ አይደለም ሰበከላከያ ገሌ ዳብደ ኦሮሞ አሳርገት ቤት ተምቲ አሲ አርገትን ቤቱ አርገትን ቤካይ ገሩ ኦሮሞ አናጀስኔ እናናሳ በቃ ጀባዱ ብያች ገልታ ምናምን እንጀ ገሩ ሳኒ ቱታኒ ኢናጀሱ ማለ አካሲን ጎደን
እናንተ ግን በቃ ይዛችሁ ወደ አገራችሁ ሸኛላችሁ ኤርጋ ቀብዳ ኑይ ሲኒስ ኦሮሞ አጀሱ ሚቲ ካምባኔቹ ገሩ በጣዲናና ያጅስና እሺ ዘነቡ ኮማንዶ ዘነቡ ገለቶ ማሺ ደድል ያብቃችሁ ጎበዝ መርዝ በላል መመታ ጎበዝ መርዝ በላል መመታ ሳያልቅ እንዲጨርስ ያጎረስከው ካርታ ያጎረስከው ካርታ ያጎረስከው ካርታ ያጎረስከው እንግዲህ አይኖርም እንግዲህ አይኖርም ነገር ማለሳለስ እንግዲህ አይኖርም ነገር ማለሳለስ እነሱም ያርፉ እኛም አልመለስ እኛም አልመለስ እኛም አልመለስ እኛም አልመለስ